ሰላም ውድ የብርሃን ሚዲያ ተከታታይ ቤተሰቦቻችን እንደምን ከረማችሁ? እንግዲህ ዛሬ እንደተለመደው ሳምንታችን ጠብቀን መተናል። ባሳለፍነው ሳምንት ብዙ ነገር ተከናውኗል። እንግዲህ ከዛ መሀል እንግዲህ አንዳንድ በደንብ መነጋገር የነበሩ ጉዳዮችን አብረን እናያለን። አብራችሁን ቆዩ። እንግዲህ ባሳለፍነው ሳምንት ቲክቶከር ማህደር ወይም ደግሞ ወቾ ሆስት ማለት ነው ለማታውቋት ኢንጌጅ ተደርጋ ነበረ። ከሱ ኢንጌጅመንት ጋር ተያይዞ የተፈጠረ አለመግባባት አለ። እሱ እናያለን። ነገሩ እንግዲህ የተፈጠረው ከምንድን ነው? ከኢንጌጅመንቱ ነው። ኢንጌጅ ተደረገች። እንኳን ደስ አላት። በዚህ አጋጣሚ ኢንጌጅ ተደረገች። ከዛ ስቶሪ ታይም እንፈልጋለን ምናምን ያለ ነበር ብዙ ሰው። ከዛ ወጥተው ጉድ ላይ ገስቶና ቀርባ ጓደኞቿ እየጠየቋት ነበር አንዳንድ ነገሮች እና ስለ ሪሌሽንሽፕ ምናምን ስለነበረው ሞመንት ምናምን እያወራች ነበር። ደስ ይላል። እና እሱ ጋር ተያይዞ ምን አነሳች? እንግዲህ ባለፈው አመት ነው አይ ቲንክ የአንድ ብር የምታስታውሱ ከሆነ ከአንድ ብር ጋር ተያይዘው ብዙ ኮሜንቶች እንትን እያለዋን ነበር፣ ኔጋቲቭ ኮሜንቶች እየተሰጧት ነበር። እና ያው ፍሬሽ ሆስት ሆና ስትመጣም ብዙም ተቀባይነት ያው ቶሎ ብሎ ሰው ፍሬሽ አዲስን ነገር ቶሎ ብሎ የመላመድ እንትን የለንም እኛም እንደዛ ሆኖ ብቻ ጥሩ ነገር አልነበረም። እና ከሱ ጋር ተያይዞ ደግሞ አንድ ብር ገዝቶ ነው ሲቀርብ ኦቨርአክት አድርጋለች፣ በጣም እንትን እያለች ነበር ነው ተብሎ ነበር። እነሱ እንደሚሉት ከሆነ የማይክ ችግር ነበር በሰዓቱ እና ብቻ እንደዛ ነው እንጂ ምንም ኦቨርአክት የተደረገ ነገር የለም ነው። ያው ሰው እንዳየው ከሆነ ድምፁ በጣም ጮህ ነበር። እሷ ብቻ አንዳንድ ነገር አይቶ ሰው የራሱን አስተያየት እየሰጠ ነበር። እና እንግዲህ ከሱ ጋር ተያይዞ አለ ዩቲዩብ ማለት ነው እንግዲህ ሪአክሽን ቪዲዮዎችን በመስራት የምናውቀው ዩቲዩብ ላይ እሱ ለሷ ይሄን ጉዳይ እንግዲህ ሪአክት አድርጎበት ኮሜንቶችን እያነበበ የሰራ ቪዲዮ አለና ከሱ ከዛው ፖድካስት ላይ ቀርባ ስታራ በአንድ ብር ጉዳይ እንግዲህ ወቀሰችው ማለት ነው። እሱ እንደዚህ አድርጓል ምናምን ብላ አክቹዋሊ እውነቱን ስናይ ሶሻል ሚዲያ ላይ የወጣ ሰው ማንም ሰው ራሱን ኤክስፖዝድ አድርጎ ለሚዲያ እስካጋለጠ ድረስ ምንም አስተያየት አይምጣብኝ ማለት እንትን አይኖረውም። ይሄ ይታወቃ ነው። ግን ደግሞ ምንድነው ምንም ቢሆን ሶሻል ሚዲያ ላይ ያለ ሰው ማለት አየር ላይ ያለ ሰው አይደለም። ኖርማሊ ህይወት አለው የሚኖረው እንደማንኛውም ሰው መሬት ላይ ህይወት አለው እና አፌክት እንደሚደረግ ብዙዎቻችን አናስብም። ጀስት የምንወራውረው ቃል ሁሌም እንደምለው ምን እንደሚፈጥር አናስብም። እና እንደዛም ሆኖ ኖርማል ሰው ማንም ሰው ኦርዲናሪ ፐርሰን ተነስቶ እንዲህ ቢል ኢትስ ኦኬ። ግን ብዙ ተከታይ ያለው ሰው ታማኝ ነው ተብሎ የሚታሰብ ሰው ደግሞ እንደዚህ አይነት ነገሮችን ሪአክት ሲያደርግ ወይ ፖስት ሲያደርግ ምናምን ነገሩ እውነት ይመስላልና ደስ አይልም። እና እንግዲህ ኢንፍሉዌንሰር እንደመሆናቸው መጠን ደግሞ መነጋገር ይችሉ ነበር እና የሱ ሀሳብ መነጋገር እንችል ነበር አይነት ነገር ነው። እንግዲህ በሱ ሳይድም ደግሞ የራሱ የሆነ እንትን አለው የሚናገረው ነገር እና እስቲ አሁን አይ ቲንክ ያለፈው አመት ነው የተሰራው እሷ በአንድ ብር ጉዳይ እሱ ሪአክት እያደረገ የነበረው ቪዲዮ አንዴ አይታችሁ ተመለሱ። መጀመሪያ የአንድ ብር ኤፒሶድ አይ ቲንክ በጣም አሪፍ ነበረ። የተወሰነ የተቆራረጠ ቲክቶክ ላይ የመጣው ቪዲዮዎች አይቻቸዋለሁ። ዩቲዩብ ላይ ለማየት ስሞክር ግን ምን እንደተፈጠረ ላሳያችሁ። ሶ ኮሜንት ሴክሽን እንግባለን። I have never seen Mahi acting like this. She is in love. Oh my god. Mahi ፎንቋ ገብቶልሻል። Oh my god. ማሂ ግን ምን እሺ ልጁን አላስወራልሽው? ቄጤማ ራሱ እንዳንቺ መች ይጎዘጎዛል? ማሂ ኦቨርአክት ቱዴይ። Oh shit. ማሂ ግን እየተሽኮረመመች ነው ልበል? ማሂ was blushing the whole time. Oh my god. ሴቷን ፈጣሪ ልቦና ይስጣት። እስኪ ተረጋጊቱ። በዚህ ልክ ጩኸት ማንን እንስማ? ማሂን ያየ ጸጉሯን ተነካካለች። በቃ የሆነ ነገር ትሆናለች። አይስዌር እየተሽኮረመመች ነበር። I think she likes him. ማሂ ከባድ ሽፍደት ኬዝ። ማሂ ተበላሽ። ማንንም እንደዚህ ጠይቃ አታውቁም። ገብቶልሻል። ደፍረሽ ጠይቂው። Oh my god. እነዚህ ያነበብኩላችሁ በጣም በቃ እንደውም ናቹራሊ የሆኑ በጣም ሴፍ የሆኑ ኮሜንቶችን ናቸው። ወደ ታች ኮረዳችሁ ግን ላይክ ልጅቷ ላይ ያለው ውርጅብኝ ብዛት አላስወራልሽው አንቺ ብቻ ቲክቶክን ደግሞ ባታዩት ይመርጣሉ።
የቲክቶኩን ባታዩት ሰጀስት አደርጋቸዋለሁ። ግን ያው እኔ ይኸውላችሁ እውነቱን እናውራ ከተባለ ማሂ በጣም የሚደብረኝ ጸባያ መጀመሪያ ይሄ ነበረ። አላቅም ለመድኩት ይሁን እኔ እንጃ እንዴት ነው አሁን ኖርማል ሆኖብኝ ላሽ እያልኩኝ የሆነ የማየው ነገር ነው። ጆሮዬ ለፊልተር እያደረኩት እያስወጣሁት የማየው ነገር ስለሆነ ይሁን እኔ እንጃ ብቻ ሺዝ ዱዊንግ ቤስት። አሪፍ ጥያቄዎች ትጠይቃለች። የሆነ የሚያቅለበለባት ነገር አለ አውቃለሁ፣ ግን እኔ እንጃ እንዴት ባላየ እያለፍኩት እንደሆነ ብቻ ይኸውላችሁ በረንብ የማሂን ነገር ለማየት በረንብ እንዲገለጽላችሁ አሁን ብለው ነገር እንዲገለጽላችሁ የቢቦይ ቶሚ ይሄ ምርጫ የሚለው አለ አይደል እነ ነቢል ምናምን እንደዚህ ጀመሆኑ ተሰብስበው ምናምን ነገር እነ ኬሳይን ገልብጠው የሰሩትን እንትን ሄዳችሁ ይዩት። ማን አታስወራቸውም ከኋላ ሆነ ተቀምጦ እኔ እንደው ኮሜንት አደረኩት ለመጀመሪያ ጊዜ ዛኔ ነው። ማን በህይወቴ ኮሜንት እንደዛ ጽፌ አላውቅም። በቃ እስቲ ባልጻፍኩት ምለው ኮሜንት ነው ያለው እንዳታነቡት ደግሞ ብቻ። በአጠቃላይ ማሂ አታስወራም፣ ልምዷ ነው፣ ተረዷት። የዛን ያህል ግን ደሞስት ጥሩ የሆነ ኳሊቲ ያላት እና ጥሩ የሆነ ነገርን ይዛችሁ ያንን ባልሰማ ለማለፍ ሞክሩ። እንደ ሀሳብ እንዳያችሁት ነው እንግዲህ እውነት ለመናገር ለእኔ ምናልባት አንተዋወቅም ብሏል፣ ግን እንደሚተዋወቅ ሰው ጀስት ኢንፍሉዌንሰር እንደሆነ ሰው ኮሚኒኬት ቢያደርጉና ምናምን ቢሆን ጥሩ ነበር። ጎዝ እንዳለችው ከሆነ በጣም ህይወቷን አፌክት አድርጎታል ነገሩ። ምናልባትም ያላትን ነገር ሊያሳጣት ይችል ነበር። ኦብቪየስሊ ደግሞ ይረብሻል የነበረው ነገር እናውቃለን። እና በጣም ብዙ ሰው እንደዛ ሲያወራ ምናምን ሰው አፌክት መደረጉ አይቀርም። ባለቤት የሆነ ሰው እንደዛ የሚባለው ሰው አፌክት መደረጉ አይቀርም እና ከባድ ነው። ሪሌሽንሽፕ ውስጥ ላለ ሰው እንደዛ አይነት ነገር ሀፕን ሲያደርግ ደስ አይልም። እና ከዛ አንጻር ሜቢ ሌላ ነገር ካለ እንዳረብሽ አይነት ነገር ቢጠየቅ፣ የአንድ ሰው ቪዲዮ ስንሰራ ደግሞ ማስፈቀድ ቢኖር መልካም ነው እንደእውነታው። ግን እንግዲህ ለዚህ የሚያበቃ ደግሞ ግንኙነት ከሌላቸው ደግሞ ምንም ማድረግ አይቻልም እና እሱ እንግዲህ የሰራውን ቪዲዮ አይታችኋል። እሷ ደግሞ የአንድ ብር ሲቹዌሽን ትዝ ይላል። በዚህ አጋጣሚ እንደውም የሆነ ሰው ብሎክ አድርጌያለሁ። ማንን? የሚታወቅ ቲክቶከር በደንብ የሚታወቅ በዚህ ቪዲዮ ዩቲዩብ ተምብኔል ምናምን አድርጎኝ ሰርቷል። እስቲ እግዚአብሔር ማርያም በጣም ነው ያበሳጨኝ። ማለት ማነው በጣም ብልግና ነው ባይዞ የሆነ ነገር ሲወራ ከዛ በኋላ ነው እኔ ራሱ ለሰው ማድረግ የተውኩት። የሆነ ነገር ስለኔ የሆነ ነገር ተወራ በዛ ሳታ ሆነ እኮ ምናምን ብሎ ተምኔል አድርጎ ምናምን ማጋጋል ሲቹዌሽኑ ልክ አይደል። ሜቢ በሱ ሳይድ ስላላወቀ ኢንስቲትዩሽን ምናምን በጣም ኃይለኛ እንትን አልመሰለው። አብሶሉትሊ ናት። ያወራው ነገር ራሱ ዲስካስቲንግ ነው። በጣም ነው የሚያስጠላው። በጣም ነው የደበረኝ ባይዞ። ከሁሉም ነገር ነው ብሎክ ያደረኩት። አትሊስት አይጠይቀኝም ማሂ ምንድነው ሲቹዌሽኑ? አረ በሙድ ራሱ አቺ ምናምን ብለህ አትጠይቅም። እና እንደሰማችሁት ነው እንግዲህ እኔ እንደ ገለልተኛ እኔ ስነግራችሁ ያው ምንድነው ሚስ አንደርስታንዲንግ ነው የተፈጠረው ብዬ ነው እኔ የማስበው። ቢኮዝ እሱ የሰራው ቪዲዮ እውነት ለመናገር ያን ያህል ደስ አይልም፣ ህይወት ይረብሻል ነው። ግን ኮንተንቱ ነው ያን ያህል እንቀራረብ ምናምን ይላል። ከዚህ በኋላ በሚመጣው ቪዲዮ ታያላችሁና ሜቢ ከዛ አንጻር ተነስቶ ሊሆን ይችላል። ደስ አይልም። ይሄ በቃ አብሶሉትሊ ደስ አይልም እውነት ለመናገር። ግን የእሷ ደግሞ ሪአክሽን ትንሽ እንትናላ ተጋነነ። በጣም እንትን ያደረጋት ነገር እኔ ኮመንት ብቻ አንብቦ የወጣ አልመሰለኝም እውነት ለመናገር። እንደውም ብዙ ነገር ያለ ምናምን መስሎኝ ነበረ። ደስ አይልም ነገሩ እውነት ለመናገር ሙሉ ለሙሉ ማለት ነው። ኮምፕሊት ደስ የማይል ነገር ነው እሱ እንደዛ መፖሰቱ። ኮመንት አንብቦም መሳቀው ምናምን ነገሩን ሰው እውነት ነው እንዴ ብሎ እንዳስብ ሊያደርግ ይችላል ሜቢ። ደስ አይልም ብዙ ተከታይ ያለው ሰው እንደዚህ ሲለቅ እውነት ለመናገር። ግን ምንድነው እሷም ደግሞ አላቅም ተጋነን አይደለ በቃ በጣም ሜቢ እሷ የተፈጠረባት እዛ ጋር ያጋጠማት ችግር ምናምን ኢሞሽናል አድርጓት ሊሆን ይችላል እውነት ለመናገር። እንደዛ ያለችው ያደርጋል እንደሆነታው ማለት ትልቅ ነገር ነው። የህይወቷ ትልቁን ፓርቲ ልታጣ የምችልበት አጋጣሚ ነው። ሰው ልክ ነች ኢሞሽናል መሆኗ። ግን ዛት ማች ደግሞ ያን ያህል የሚያስወነጅለውና ማለት እንዴት እንደዚህ ያደርጋል ነው የሚያስብል ነገር አይዶን ነው እንግዲህ ለእኔ አልታየኝም። እንግዲህ ኮንተንቱም ስለሆነ ልጁ ማለት ነው።
ከዛ በዘለለ እንግዲህ አሁን ጠቅላላ አድርጌ ስመጣላችሁ እኔ እንዳየሁት ከሆነ አሁን ይሄ ላስት ይር ተፈጠረ፣ እሷ ይሄን መለሰች ነው። አሁን እሱ ምንድነው ያደረገው? እኔ ኮምፕሊትሊ ያልተቀበልኩት ቪዲዮ ምንድነው አሁን እሱ የሰራውን ቪዲዮ አልወደድኩትም። በቃ ባክ ኤንድ ፎርዝ ሆነና በቃ ይደብራል። አንዳንዴ ደግሞ ትልቅ ሰዎችም እንደዚህ ሁሌ ሚዲያ ላይ ወጥቶ እንዲመነጋገርም ደስ አይልም። ደግሞ አንዳንዴ ማለፍም ያስፈልጋል አይደል? ሁሉ ነገር መጨቃጨቅም ደስ አይልም እና የመለሰበት ወይ ብዙም ደስ አይልም እሱ እና ምን ብሏል መሰላችሁ? እዚህ ጋር አስቀምጥላችኋለሁ ከጾታ ጋር የተገናኘ እንግዲህ እኔ እሱ ካለው ነገር ያልወደድኩት አንዳንዴ ያው ማዳመጥ ጥሩ ነው፣ ሳናዳመጥም መልስ ለመስጠት መንደርደርም ልክ አይደለም እና ምን ብላል እሷ ለማለት የፈለገችው እንደዚህ አይነት ነገር ሀፕን ሲያደርግ በሴት ይደብራል ማለት ኦቨርአክት ያደረገች በቃ ፍለርት እያደረገች ነው ለሱ ምናምን ሲባል ሴት ላይ ይደብራል። አትሊስት ወንዱ ቢሆን ኖሮ እዛ ቦታ እሷ ቦታ ላይ ተቀምጦ ኦቨርአክት ያደረገው ገዝቷ ሴት ሆና ወንዱ እንደዛ ሪያክት ቢያደርግ ይሻል ነበረ መሰለኛል። እና ለሴት ትንሽ ይከብዳል ነው ልትል የፈለገችው እና አይ ዶንት ኖ እንዴት አንደርስታንድ እንዳደረገው እሱ ነገሩ ወደ ጾታ ወሰድሽው ወንድን የሚያጥላላ ነገር ሴትን የሚያጥላላ ነገር አሁን ጋር ነው ያልኩት እና ኮምፕሊትሊ የማይገናኝ ሀሳብ ነው። እንደዛ ነው ለማለት የፈለገችው። እሱ ደግሞ መልስ ለመስጠት ቸኩሎ ነገሩን ጭራሽ የጾታዊ ጥላቻ ምናምን ነገር አደረገው እና ሴት ስለሆነች እንዲህ ያደረገባት አይነት ነገር አደረገው ነው። እንደዛ አይደለም ለማለት የፈለገችው እሷ። ድጋሜ ብታዳምጠው መልካም ነው። እና ሌላ ደግሞ ምን ብሏል እንግዲህ ፓስት ባይዘው ሰው ፓስት ላይ ቆሞ አይቀርም። የሚኖረው አሁን ለሁላችሁ የምናግራችሁ ነገር የሚኖረው አሁን ፓስት ፊውቸር ምናምን ተብሎ እንትን የሚባል ነገር የለም። ሰው ይቀየራል ማለት ቆሞ በነበረበት አስተሳሰብና ስታትስ ላይ ቆሞ አይቀርም አይደለ? ሶ ፓስት ላይ የነበራትን ላይፍ ምናምን እንደምፈልገው እንትን ነበር ምናምን እንዴ ፓስቷ ፓስት ነው በቃ። አሁን ዛሬን እየኖረች ነው ልጅቷ። እንደዛ አይነት ነገር ብሎ ማሸማቀቅም እንትን ማለትም አያስፈልግም። የእሷ ማጋነን ኢሞሽናል አድርጎስ ሊሆን ይችላል። አይኑ ማለት እሱን እረዳለሁ። ግን እንደ ወንድም ደግሞ ሰከን ብሎ አይቶ ቢያልፍ መልካም ነው። ደስ አይልም አምልልስ ብቻ ደስ አይልም እንደሱ ማድረጉ እና ፓስት ላይ ያለኝ ነገር አለ እሱ መፖስት ትችላለሁ ምናምን ያለውን ነገር ደስ አይልም። ፓስት አንዴ አልፋ ፕላስ ደግሞ እች ልጅ ሪሌሽንሽፓ በዛ ሰዓት ነክቶታል። አክቹዋሊ በስነ ስርዓት እንደዛ ነክቶታልና አይደረግም ለሌላ ጊዜ ብላ ብታልፍ መልካም ነበር። እሷ እየነገረችበት ወይ ነው እሱን ኢሞሽናል ያደረገው ሰው እንደዛ ረብሽ ነበር ብሎ ሶሪ ማለትም እኮ ደስ ይላል። ሁሌ እኮ ጭቅጭቅ ደስ አይልም። ሁሌ ልክ ብሎ መንትን ማለትም ሶሪ ብሎ ማለት ነው ምንም ማለት አይደለም። ባይዘው ነገሩን ቀለል አድርጎ ማለት ነው እና ሁሌ እንደዚህ አይነት ደስ አይል ማለት በደንብ ኢንፍሉዌንሰሮች ናቸው። ሰው በደንብ ያውቃቸዋል ሁለቱንም ምናምንና እንደዚህ አይነት ጭቅጭቅ ሲነሳ ደግሞ ደስ አይል ማለት ሁለቱም የራሳቸው ላይፍ ያላቸው የተለያዩ ሰዎች ናቸው እና ልክ አንድ ቤት እንደሚኖር ሰው ይህን ያህል ሰጣ ገባ ውስጥ ባይገቡ መልካም ነው እንደኔ ማለት ነው። ሌላ ደግሞ እንግዲህ እሱ ለማለት የፈለገው ምንድነው ያኔ በሰዓቱ አልተናገረችም። ቢኮዝ ያኔ ብዙ ሰው አትመቸውም ነበር። ሆስት ሆና መጀመሪያ ላይ ስትመጣ ብዙ ሰው ይተቻት ነበር። ሰው ብትናገር አክሰፕታንስ ስለማታገኝ አሁን ላይ እንደዚህ አይነት ግርግር ጠብቆ ትኩረት ወደ ሰው በሆነበት ሰዓት ላይ ጠብቆ ይሄን ነገር መናገር ምን ማለት ነው ምናምን ቢሆን ሲል ነበርና አክቹዋሊ እሷ ልትል የፈለገችው ማለት ነው እኔ እንደተመለከትኩት ከሆነ ምንድነው አሁን ሪሌሽንሽፑ ማለት ሪቨል ተደርጓል፣ ታውቋል፣ ሁሉም ሰው ያውቀዋል። በፊት ላይ ደግሞ ፕራይቬት ነበረ። ሰው ፕራይቬት ሪሌሽንሽፕ ነበረ። ሰው ሪሌሽንሽፕ ውስጥ ነኝና እንደዚህ ባትል መልካም ነው። ረበሽ ልትል አትችልም። አሁንም የተወራበት ሪዝን ምንድነው ኢንጌጅመንቱ ስላለና ከዛ ጋር የተነሳባትን ችግር ስላነሳች ከሱ ጋር የተያዘ ጉዳይ ስለሆነ እንጂ አሁን አክሰፕታንስ ስላገኘችና ግርግሩን ተጠቅማ አይደለም ባይዘው ይሄ ለማድረግ የፈለገችው እንደኔ እይታ ማለት ነው። ግን ኤኒሃው ሚስ አንደርስታንዲንግ ነው በሁለቱ የተፈጠረው ነገር እንጂ ዛት ማች የሚያጋግል አይደለም። ነገሩ ታስቦበት አይደለም። እሷን አፌክት አድርጎታል ላይፏን
አስቦበት አይደለም። እሷም ደግሞ አፌክት ስላደረጋ ስለጎዳት ኢሞሽናል ሆና መታ ሚዲያ ላይ እንደዛ ደስ በማይል እንትን ተናገረችው። የሁለቱም ስህተት ነው። አስቦበት ላይሆን ይችላል። እሱም ሰው ሶሪ ተባብለው በውስጥ ማለፍም ይቻላል። ደግሞ አንዱ እንትን ሲል ደግሞ አንዱ ውስጥ ማለፍ ይቻላል። ሰጣ ገባ አያስፈልግም። አለመግባባት ነው የተፈጠረው ብዬ ነው እንደኔ የማስበው። ግን ጠቅላላ አድርጌ ስናገር ምንድነው እንደዚህ ኮመንት ስንሰጥ ሁሌ እንደምለው ማለት ነው ኮመንት ስንሰጥ ወይም ደግሞ ዩቲዩበሮች ምናምን ደግሞ እንደዚህ ቪዲዮ ለመስራት የሰውን ቪዲዮ ለመስራት ወይም ደግሞ ቪው ለማግኘት ተብሎ ሊሆን ይችላል። ዝም ብለን አንስተን የምናወራቸው ነገሮች ወራል ቢሆኑ አንስተን የምናወራቸው ነገሮች ከሰው ህይወት አንጻር ምን ያደርጋል ብለን ብናስብ መልካም ነው። ምንም ቢሆን እንቀልማላ ሰውነት ከምንም በላይ እሱን ብናስብ መልካም ነው። ይሄ የሁሌም ምክሪ ነው ለሁላችንም ማለት ነው። ለራሴም ጨምሮ ፐርፌክት ስላልሆን ስለሚችል እንደዛ ነው በቃ እያሰብኩ ማይንዴ ማዳበር የምፈልገው። ለሁሉም ደግሞ እንደዛ ቢሆን መልካም ነው። ይረብሻል። ሶሻል ሚዲያ ላይ ያለ ሰው ሪል ላይፍ አለው ሰው ይረበሻል። ኮመንት ስንሰጥ ብንጠነቀቅ መልካም ነው። ዛሬ እንግዲህ ረዘም ያለ ቪዲዮ ስለሆነ ይህን ይመስላል ይዤላችሁ የመጣሁት። እስከ ሳምንት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ደህና ሁኑ።